በዓለም ላይ ስኬታማ ለመሆን የግድ ባለጸጋ ቤተሰብ ውስጥ መወለድ አለብን? ወይስ ጠንክሮ መስራትና ጽናት ብቻ በቂ ናቸው? ዛሬ ተስፋ በቆረጡበት ቅጽበት ሕይወታቸው የተቀየረ አንድ አስደናቂ ሰው ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ቻናሉን ሳብስክራይብ በማድረግ ይጀምሩ። የታሪኩ ባለቤት ክሪስ ጋርድነር ይባላል። ይህ ታሪክ ከዘ ፐርሱት ኦፍ ሃፒነስ በሚለው ፊልም የታወቀው እውነተኛ ታሪክ ነው። ክሪስ በጣም ደሃ ነበር። ሚስቱ ጥላው ሄዳለች። ከትንሽ ልጁ ጋር መጠለያ አጥተው በየመንገዱ እና በሕዝብ መጸዳጃ ቤቶች ውስጥ ያድሩ ነበር። ምንም እንኳ ሁኔታዎች ሁሉ ጨልሞበት የነበረ ቢሆንም አንድ ትልቅ የአክሲዮን ደላላ መሆን ነበር። ለአንድ ትልቅ ኩባንያ የልምምድ ዕድል አገኘ። ነገር ግን ስልጠናው ምንም ክፍያ የለውም ነበር። በቀን ስልጠናውን ይማራል፣ ማታ ደግሞ ከልጁ ጋር የሚያድርበት ቦታ ፍለጋ በየረድፉ ይሰለፋል። ልብ የሚነካው ክፍል ልጁን ይዞ በመጸዳጃ ቤት ውስጥ ተቆልፎባቸው ሲያድሩ የነበረው ስቃይ። ክሪስ በጽናቱ ምክንያት ስልጠናውን በከፍተኛ ውጤት አጠናቀቀ። በኩባንያው ውስጥ በቋሚነት ተቀጠረ። ከጥቂት ዓመታት በኋላ የራሱን የኢንቨስትመንት ኩባንያ መስርቶ በሚሊዮን የሚቆጠር ዶላር ባለቤት ሆነ። ዛሬ ክሪስ ጋርድነር ዓለም አቀፍ ተጽዕኖ ፈጣሪ፣ ንግግር አቅራቢ፣ ሞቲቬሽናል ስፒከር ነው። የሚያስተላልፈው ሦስት ዋና ዋና ነጥቦች። ሁኔታዎች ማንነትህን አይወስኑም። ዛሬ ያለህበት አስቸጋሪ ሁኔታ ነገ የምትደርስበትን ቦታ አይወስነውም። ለሕልምህ ዋጋ ክፈል። ክሪስ ለልጁ ሲል ስቃይን ሁሉ የታገሰው ለተሻለ ነገ ብሎ ነው። ጽናት ሁሉም ሰው አትችልም ሲልህ፣ አንተ ግን ለራስህ እችላለሁ ማለት አለብህ።